ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንዴት ዋላችሁልን? በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ማክሰኞ ከ8 ሰዓት እስከ 10 ሰዓት ከናንተ ጋር በተለየ አቀራረብ በተዋጣላችሁ ሬዲዮ ዶክመንተሪዎች፣ ዜናዎችና ትንታኔዎች ቆይታ የሚያደርገው ትሪቡን ፕሮግራማችን ነው። የስፖርት ዓለም ህልም መሳይ ታሪኮች፣ የማይደገሙ የሜዳ ላይ ትዕይንቶች፣ ሽፍራፊ ሰዓት የስሜት መለዋወጦች፣ ድንቅና የተለዩ የድል ስሜቶች፣ የስፖርት ገጠመኞች፣ እድሜ ጠገብ የተሰነዱ ተደጋግመው እንደ አዲስ የሚሰሙም የስፖርት ዓለም ውሎች በተለየ አቀራረብ ወደ እናንተ የምናደርስበት ፕሮግራማችን ነው። ዘንድሮም እድል ለሲቲዝንስ ያደላች ትመስላለች። ተመሳሳይ ነገር እንመለከታለን ወይስ አርሰናል እንደገና እጣ ፈንታውን ሊቀየር ይችላል? ሚኬል አርቴታና ልጆቹ ምርጥ ቡድን እየተባሉ እየተወደሱ ግን የመጨረሻው ሽልማት ያለ ማግኘት ውድቀታቸው ለአራተኛ ተከታታይ ዓመት አደጋ ሊገጥመው ይመስላል። በበርንሞዝ በሲቲ የጣሏቸው 6 ነጥቦች ድንጋጤ በለንደኑ ክለብ የበለጠ በርትቶ እንዲሰማ አድርገዋል። ሂደቱ ትረስት ፕሮሰስ ፍሬ ማፍራቱ ጉዳይ በኢታድ ሌላ እንቅፋት ገጥሞታል። ጓርዲዮላ ሁሉም ነገሮችን የሚቀይርበት ሰዓት ላይ በቀጠሮ ተገኝቷል። የነበረውን ፍጥጫም 2-1 በሆነ ውጤት አሸንፏል። አሁን በእንግሊዝ 2 ምርጥ ቡድኖች አሉ ሲል ተናግሯል። ከሳምንታት በፊት የአውሮፓ ምርጡ ክለብ አርሰናል ነው ሲል ነበር። ይህንን ጨዋታ ካሸነፈ በኋላ አርሰናል እና ማንቸስተር ሲቲ የእንግሊዝ 2 ምርጥ ቡድኖች ናቸው ማለት አብዝቷል። ከእንግዲህ ምንጥለው ነጥብ መኖር የለበትም ሲል በወቅታዊ ጋዜጣዊ መግለጫው ላይ ተናግሯል። ነገ በርንሌን የሚገጥሙት ማንቸስተር ሲቲዎች ፕሪሚየር ሊጉን መሪነቱን በጣም ከበርካታ ቀናት በኋላ መልሰው ይቆጣጠራሉ የሚሉ አስተያየቶች ከወዲሁ ግምቶች እየሰፈሩ ይገኛሉ። አርሰናል ከ200 ቀናት በላይ በፕሪሚየር ሊጉ አናት ላይ ነበር። ማንቸስተር ሲቲ ለ6 ቀናት ብቻ ነው በዘንድሮ ሲዝን የፕሪሚየር ሊጉ አናት ላይ የተቀመጠው። የፊታችን ረቡዕ ማለትም ነገ ከበርንሊ መውረዱን ካረጋገጠው በርንሊ ጋር በሚደረገው ፍልሚያ ግን የፕሪሚየር ሊጉን አናት እንደገና መምራት የሚችሉበትን እድል ማረጋገጥ ችለዋል። አሁን ትልቁ ጉዳይ በበርካታ የአርሰናል ደጋፊዎች ከወዲሁ በቡድናቸው እጣ ፈንታ ላይ ሀዘን የገባቸው እንዲሁም ደግሞ ጥርጣሬ የገባቸው ደጋፊዎች በርካቶች እንዳሉ ሆነው እግር ኳስ የማይተነበዩ ነገሮች ሁሌም ይዞ የሚመጣ ነውና ደግሞ ቀጣዮቹ መርሃ ግብሮች በተለየ ሁኔታ እንጠብቃለን የሚሉ የአርሰናል ደጋፊዎችም አሉ። የኢታሃዱ ክለብ ደጋፊዎች ደግሞ ፈጽሞ ያላሰቡትን የፕሪሚየር ሊግ እድል ደጋግሞ አርሰናል በፈጠረው ክፍተት በድጋሚ እጃቸው ያስገቡ የሚመስሉ የማንቸስተር ሲቲ ደጋፊዎችም ቀጣዮቹን ጨዋታዎች በጉጉት ይጠብቃሉ። ሁለቱም ቡድኖች ቀሪ ጨዋታዎቻቸውን ካሸነፉ በነጥብ እኩል ይሆናሉ። በጎል የሚበልጠው ክለብ የእንግሊዝ ፕሪሚየር ሊግ ሻምፒዮን ይሆናል። ጎል ማስቆጠር ትልቅ ዋጋ የሚኖረው ቀሪ መርሃ ግብሮች ትልቅ ጉጉት ተሰጥቷቸው የሚታዩበት እንደሚሆን ይታመናል። ነገር ግን በጣም ወሳኙን ጉዞ አድርገው ትልቅ ልፋት አሳይተው በተደጋጋሚ ዓመታት ላይ እጅግ አስቸጋሪውን ጉዞና ጠመዝማዛውን መንገድ እያለፉ የሽልማቱ ሰዓት ላይ የተሸነፉት መድፈኞቹ ግን ትልቅ መነጋገሪያ ነበሩ። በዛሬው ፕሮግራማችን ላይ የእሁዱ ጨዋታ እንዴት ነበር እንላለን። ቀሪ መርሃ ግብሮቻቸው 5ቱ መርሃ ግብሮችስ እንዴት ይጠናቀቃሉ? የማን መርሃ ግብር ቀለል ያለ ነው የሚሉትን እናነሳለን። የአርሰናልና የማንቸስተር ሲቲ የሻምፒዮንነት እድል አሁን ብለን እንደገና እንመለከተዋለን። የፕሪሚየር ሊጉ አናት ፉክክር ፈጽሞ ባልተገመተ ሁኔታ አሁን በሲቲዝንስ መዳፍ የሚገኝ መስሏል። የእሁዱን ጨዋታ አርሰናል በጣም ጥሩ ነበር፣ ጥሩ ተንቀሳቅሷል፣ ሙከራዎችን አድርገዋል። ሚኬል አርቴታ እንደተናገረው ጨዋታውን እድል፣ ታይሚንግና ሌሎች ነገሮችም ወስነውታል ብሏል። ከ3 ያላነሱ ድንቅ ሙከራዎችን አድርገዋል። ያለቁ የሚመስሉ ሙከራዎችን አድርገዋል። አንዳቸውም ጎል አልሆኑም። ከዛ ውጭ ግን አርሰናል ይህንን ጨዋታ ቀድሞ ለምንድነው ያላከናወነው? ለምንድነው በእንዲህ አይነት መንገድ ያልተጫወተው የሚለውም ጥያቄ ከሲቲ ሽንፈት በኋላ በሰፊው የተነሳ ጉዳይ ሆኗል። እንመለከተዋለን። ፕሪሚየር ሊጉ አበይት ትኩረታችን ይሆናል ማለት ነው። ሁለቱን ማራኪ ዶክመንተሪዎቻችንን ወደ እናንተ አደርሰናል። አሁን ደግሞ የትሪቡን እይታን የምናስቀምጥበት ሰዓት ይሆናል። ሰዓቱም በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ፕሮግራማችን ይቀጥላል።
እንዴት ዋልክ ኤፍሬም? አለን አድማጮች እንዴት ናችሁ? በያላችሁበት ሰላም ጤና ፍቅር እንመኛለን። ብዙ አልንበት፣ ብዙ ተጠበቀ። ማንቸስተር ሲቲ ከአርሰናል ዋንጫውን የሚወስነው ወሳኙ ትንቅንቅ መድፈኞቹ በተለይ የሞት የሽረት ሊያደርጉት ይገባል ተብሎ የተገለጸ ጨዋታ ተመለከትን። መጥፎ ጨዋታ አላሳዩም፣ ግን ውጤቱ መጥፎ ነው ለመድፈኞቹ። ከዛ ውጭ ግን ጨዋታው በ90 ደቂቃ ውስጥ ሁሉም ነገር ነበረው። የሚችሉትን አድርገዋል። የግብ ቋሚ 2 ጊዜ የመለሱ አጋጣሚዎች፣ ድንቅ ሙከራዎች፣ ወጥቶ መጫወት፣ በድፍረት መጫወት፣ ፍርሃትን ጥሎ የመፋለምን ነገር መድፈኞቹ አሳይተዋል። ግን በቂ አልነበረም። መጨረሻ ውጤትና ድል ለሲቲዝንስ ሆኗል። ከዛ ጨዋታ እንጀምር። ይሄ አሁን ያልከው የጨዋታ ስታይል የት ነበር አመቱ ሙሉ? ትልቁ ጥያቄ እሱ ነበር። የት ነበረ? አርሰናል የት ነበር? ይሄ አመቱ ሙሉ የኢትሃዱ የፈርስት ሃፍ ቡድን የአርሰናል የክሎፕ የፕሬሲንግ ቡድን ነው የሚመስለው። አዋክቦ የሚጫወተው፣ ተጭኖ የሚጫወተው፣ በሃይንቴንስ ወሮ የሚጫወተው፣ ገንጥሎ ጎሎች ለማስቆጠር ዳይሬክት ፉትቦል የሚጫወተው፣ እንደገና ደግሞ የሲቲን ይሄ በጸና የጨዋታ ቁጥጥር በጣም በፈጣን የማጥቃት ትራንዚሽን ወደ አርሰናል ሲሄድም ለመቆጣጠር ጥረት የሚያደርገው፣ ግን እዛ ላይ ደግሞ ጋፕ ነበረው። ግን የት ነበረ አመቱ ሙሉ በሊጉ? የት ነበረ? አርሰናል የጨዋታ ስታይሉን የቀየረው ግራ ቀኝ ያለውን ጫና እየታዘበ ነው ወይስ አምኖበት ነው? አርቴታ አምኖበት ነው በዛ ጨዋታ ጫናዎቹን ተከትሎ ይሄ እሳት ለብሰን እሳት ጎርሰን የሚለውን ተከትሎ በጣም ሮንግ ታክቲክ ይዞ ነው የገባው ወይስ ለምንድን ነው አመቱ ሙሉ በድል አሸናፊነት ቀለም ጸንቶ በቆየበት የጨዋታ ቀለሙ ቢያንስ ለድሮ ስትራቴጂውን ነድፎ ሜዳ ላይ ያልታየው? ኦፍ ኮርስ ሰከንድ ሃፍ የመጀመሪያው አርሰናል አልነበረም። ፈርስት ሃፍ ላይ የነበረው በጣም ፕሬስ የሚያደርገው የካይ ሃቨርትዝ ጎል የተገኘችው አድማጮች ያስታውሳሉ። ሳዲዮ ማኔ ኤደርሰን ላይ እንደዚህ አድርጓል። የቀድሞ የሲቲ ግብ ጠባቂ ላይ ዶናሩማ ያን የተፈጠረበት። ምክንያቱም የክሎፕ ሃይ ፕሬስን ጋርዲዮላ መቋቋም አይችልም። ለዚህ ነው 10 አመት ሊቨርፑልን አሸንፎ የማያውቀው። ክሎፕ አንገት ለአንገት ያ ሁለተኛ ዛሬ ከአንተ ማራኪ የጨዋታ ዳሰሳ በኋላ የሰማነው 2022 ላይ ሲቲ በነዛ ሽርፍራፊ ሰከንዶች በ5 ደቂቃ ባስቆጠረው 3 ጎል ልክ የኤከር ጎንዱጋን ማጂክ ልክ እንደ ሰርጂዮ ኦጌሮ ከፒተር ዱሪ ጋር ስናስታውስ ታሪክ ራሱን ሊደግም የሚችልበት እድሎች አሉ በእግር ኳስ። የቪላ ጨዋታ ከሲቲ የመጨረሻው ከመሆኑ አንጻር እንደዚሁም ደግሞ የጎል ልዩነቶች በሲቲ ላይ በጣም ትኩረት ያደረገው ነው። አሁን አቅጣጫው የዋንጫው ዳይሬክሽን ማለት ነው። በፍርዱ ቀን አርሰናል ራሱ ላይ ፈርዷል። ለኔ የሚታየኝ እንደዛ ነው። የአርሰናል ጀጅመንት ዴይ ነው ያ የሱፐር ሰንዴይ ጨዋታ። አላለቀም። ግን አርሰናል በዛ የፍርድ ቀን ራሱ ላይ ፈርዷል። ከእውነታው ጋር ስንጋፈጥ ነባራዊ ሁኔታው እሱ ነው። ፍቅር ግን 266 ቀናት በዚህ ሲዝን ብቻ አርሰናል ሲዝኑን መርቷል። ማን ነው ደረጃ ሰንጠረዡን መርቷል ከላይ ሆኖ። ሲቲ 6 ቀናት ብቻ ነው የመራው። በጣም የሚገርምህ የጋርዲዮላ 6 ዋንጫዎች 4ቱ ሲመጡ 1201 ቀናት ያህል ሲቲ የሊጉ ቴብል አናት ላይ ተቀምጧል። ከ6ቱ ዋንጫዎች 4ቱ የተገኙት ለ1201 ቀናት ጋርዲዮላ በቴብሉ አናት ላይ ተቀምጦ ነው። አርቴታ ባለፉት 4 አመታት ለ1518 ቀናት የፕሪሚየር ሊጉ መሪ ነው። ዋንጫው ፊት ይሽኮረመማል። ኤፕሪል ሲደርስ የሰርግ ወር ነው። እርሱ አይሞሸርም፣ ሚዜ ነው በየአመቱ። አርሰናል የትንፍጪው ዱቄቱን አንጮ የጨዋታ ስታይሉን ተከትሎ ሴት ፒስ ጌን አለፍ ሲል ስቶክ ሲቲን መስሎ ረጃጅም የእጅ ኳስ እየወረወረ በጣም ዲፌንሲቭ አለርት ሆኖ በጥቂት ክሊንሺት ብዙ ጎል ያስቆጠረ ለረጅም ወራቶች ሊጉ ላይ በመቆየት ብርቅ አይደለም ለአርሰናል። ዘንድሮ ብቻ አይደለም፣ ከ3 አመት በፊት 247 ቀናት ቆይቷል። ዘንድሮ ሪከርዱን ሰበረ። የራሱን 266 አረገው። 38 ሳምንትም ተናንቋል። አያሸንፍ ለ4ኛ አመት ሁለተኛ ለመውጣት ያውን ብቻውን በሮጠበት ሲዝን ከአንድ ወር በፊት ፍቅር
አንዳንድ ቁጥሮች ስታይ በጣም ያበሳጫሉ ለአርሰናል ደጋፊዎች በተለይ ከአንድ ወር በፊት ማን ነው ኤፕሪል 10 ከ10 ቀናት በፊት ማለት ነው ይቅርታ አድማጮች ከአንድ ወር በፊት በድጋሚ መጀመሪያ ላይ በደብዳቤ ጋበዘው ሲቲ ተሽኮረመመ አርሰናል ሪከቨር አደረገ ጥሩ ቅርጽ ላይ መጣ ከ10 ቀናት በፊት ኤፕሪል 10 ዛሬ ኤፕሪል 21 ነው 11 ቀን 9 ነጥብ ልዩነት ነበራቸው ከ10 ቀናት በፊት ዛሬስ ኦልሞስት አቻናቸው ሲቲ ከበርንሊ ሲጫወት ደግሞ ሲቲ ካናት የሚቀመጥበት ሊሆን ይችላል ሲቲ ያን ጨዋታ ጎል አስቆጥሮ ካሸነፈ የጎል ልዩነቱ ሰፊ አይደለም አንድ ነው ማንቸስተር ሲቲ ፍቅር በቀጣዮቹ 6 ጨዋታዎች ከማን ነው አርሰናል ባለፉት 6 ጨዋታዎች በሀገር ቤት ያከናወናቸው 4ቱን ጨዋታዎች ተሸንፏል በካራባው ካፕ በዊምብሌይ ሲቲ ለከፈው ተንሸራተተ በሳውዛምፕተን ከኤፍኤ ካፕ ወጣ ፎከሲንግ ሁላ ፕሪሚየር ሊግ ላይ ነበር ስፖርቲንግ ሊዝበንን በደርሶ መልስ አሸንፎ ቻምፒየንስ ሊግ አትሌቲኮ ሰሚ ፋይናል ደረሰ ከ3 አመት በኋላ ነው አርሰናል ባክ ቱ ባክ የተሸነፈው በፕሪሚየር ሊግ ባክ ቱ ባክ የተሸነፈው በጣም በሚገርም ሁኔታ በበርንማውዝ ተሸንፎ በሲቲ ነው እና አርሰናል በፍርዱ ቀን ጀጅመንት ዴይ ነበር ለአርሰናል ራሱ ላይ የፈረደ ቡድን ሆኗል አይ ዘንድሮ የሚቅርብኝ የሚል አይነት ከዋንጫ ፊት የሚሽኮረመም ሆኗል ይሄ 100% እውነታው ነው ግን አላለቀም ያ እንዴት ማኔጅ ይደረጋል በሲቲ ዋንጫው ገብቷል ፍቅር የዋንጫው ፎርሙላ አሁን በማንቸስተር ሲቲ ይገኛልና ባንተ ፕሮግራም ይሄ ፓኒክ ዘ ስትሪት ኦፍ ለንደን በጣም ታላቅ ድንጋጤ ቆንጆ አርገና የተነተንከውና አዎ ሰሜን ለንደን ላይ ደግሞ ከፍ ያለውም ድንጋጤ ያውም ከቶተናም ለመውረድ ጫፍ ከመድረስ በላይ አርሰናል ስለ ፓራዱላ እኮ ዝግጅት ተጀምሯል ፍቅር እዛ አካባቢ በጣም በተደጋጋሚ መመላለሱ አለና ኮንታክቱም አለንና መረጃዎች አሉን አርሰናል እንዴት ዋንጫውን ሴሌብሬት እንደሚያደርጉላ የሚመኙ ደጋፊዎች ሁላ በዛ በፋሲካ ዋዜማ በትንሳኤ ዋዜማ የነበረ የበርንማውዝ ጨዋታ እንዴት ሾኪንግ እንደነበር ተመልክተሃል ሪከቨር ያደርጋል ተብሎ የሚጠበቀው የሲቲ ጨዋታ ላይ ነበርና በጣም ጥሩ ተንቀሳቅሷል ይሄ አመቱ ሙሉ የት ነበረ እኔ አርቴታ ግራቀኝ ባለው አውትሳይድ ባለው እንደ ቴሪ ዳንኤል ኦነር ያሉ የክለብ ሌጀንዶች ባሉ በሚዲያው ጫና ጭምር ያመነበትን የጨዋታ ስታይል የቀየረበት ነው አንዳንዴ ከጸና እስከ ኢንድ ነው ጉድጓድ ብትገባም ያመንከው ላይ ነው መቆየት ያለብህ ያ ዋጋ ያስከፈለ ይመስለኛል ጨዋታው በጣም ወሳኝ ጨዋታ ነበር ለምሳሌ አርሰናል ቢያሸንፍ የነጥብ ልዩነቱ 9 ነበር የሚሆነው ኤፍሬም ማንቸስተር ሲቲ ቢያሸንፍ እንኳን ተከስተካካይ ጨዋታውን ቢያሸንፍ እንኳን የቀሪ 3 ነጥብ ጨዋታዎችን የማከናወን እድል ይኖረው ነበር ማለት ምንም አይመጣም ነበር ይሄን ጨዋታ ቀጥሎ በሚመጡ ጨዋታዎች ላይ ራሱ ተሸንፎ አርሰናል የታይትል ጉዞውን በእጁ የሚያስገባበት እድል በጣም ሰፊ ነበር እንደውም አንዳንድ የማንቸስተር ሲቲ ደጋፊዎች አርሰናል የሲቲውን ጨዋታ የሚያሸንፍ ከሆነ የፕሪሚየር ሊጉ ጉዳይ ተጠናቋል ኢቭን የማንቸስተር ሲቲ ደጋፊዎችም ጭምር ይሄንን ሲናገሩ እንደነበር እናሳውሳለን ለማንቸስተር ሲቲ የሞት የሽረት ጉዳይ ነው እድሉን መልሶ ወደ ራሱ የማስገባት ጉዳይ ነው ለአርሰናል ደግሞ ዋንጫውን የማግኘት ጉዳይም ነበርና አንደኛ ዘንድሮ ይሄ አንዳንዴ ቀጥተኛ ተጋጣሚን ስትገጥም 6 ነጥብ እንደማግኘት ነው ሲቲ ሁለተኛ ነው አርሰናል አንደኛ ነው ኦልሞስት 3 ነጥብ ብቻ አይደለም የምታገኘው የ6 ነጥብ ማች ተደርጎ ይገለጻሉ ተጋጣሚን ሙሉ ለሙሉ ወደ ኋላ የምትመልስበት አንተ ብሪዚንግ ስፔስ የምታገኝበት አጋጣሚ ነው እና ዘንድሮ ከሲቲ ጋር ከተደረጉ ጨዋታዎች አርሰናል 1 ነጥብ ነው የወሰደው ማንቸስተር ሲቲ 4 ነጥብ ወስዷል 3ቱን የወሰደው ግን ዋንጫውን በሚወስን ወሳኝ መርሃ ግብር ላይ ነው ያ ብቻ አይደለም እኔ አርሰናል በትልቅ ጨዋታዎች ላይ ተሸንፈህም ዋንጫውን ላታጣ ትችላለህ ትንንሽ ቡድኖችን ብታሸንፍ ኖሮ አነስ ያሉ ቡድኖች ለምሳሌ የበርንማውዙ ሽንፈት በጣም በትልቁ እንድትጸጸትበት የሚያደርግ አንዱ ምክንያት ለአርሰናል ደጋፊዎች ምንድነው የዚህን ጨዋታ የተወሰነውን በኤምሬትስ በደጋፊ ፊት መድገም ይችላል ቢሆን ኖሮ ሲቲን የተፋለምክበት ጀግንነት ወጥቶ መጫወት በቃ ጎል ለማስቆጠር መፈለግ መራብ በትንሹ ሜዳ ላይ
በዛ ጨዋታ ላይ አሳይተ ቢሆን የሲቲው ሽንፈት ምንም አይሆንም ነበር። ስቲል 3 ነጥብ አድቫንቴጅ ይኖር ነበር። የበለጠ የሲቲውን አርሰናል የተመለከቱ ሰዎች ሳምንት ከበርንሞዝ ጋር ትንሹ እንኳን ጭላንጭሉ እንኳን ለምንድን ነው ያልታየው የሚል ጥያቄ ጠይቀዋል። እንደ ወልቭስን 2-0 እየመራ ሁለታቸው የተጠናቀቀው ጨዋታ መልሰ እንድታስባቸው የሲቲው ጨዋታ አይደለም አርሰናልን የጎዳው። የሲቲው ጨዋታ የሞት የሽረት ጨዋታ የሆነበት ምክንያት አርሰናል አስቀድሞ በጣላቸው ፖይንቶች ምክንያት ነው። 2026 ከገባ ጀምሮ ከዊኒንግ ፖዚሽኖች እንኳን 7 ነጥቦችን አጥቷል። በእንዲህ አይነት ሲዝን ላይ አርሰናል ለምንድን ነው ኮላፕስ የሚያደርገው የሚለው ጥያቄ እንደገና ተደጋግሞ ተመልሶ ተደጋግሞ እንዲጠየቅ ያደረገው ውጤት ነው። ባለፉት 5 ጨዋታዎች ኤፍሬም ከቻምፒየንስ ሊግ ጨዋታ ውጭ ያሉትን ሁሉንም ተሸነፈ። አራቱን ሎካል ጌሞች አራቱን ተሸነፈ። የቻምፒየንስ ሊግ ጨዋታዎች 2ቱን የስፖርቲንግ ሊዝበን ጨዋታዎች አንዱን አቻ ወጣ፣ አንዱን አሸነፈ። ባዌ ማች ጎል ነው ያለው። ያው ቡድኑ ሊዝበን ላይ በማርቲኔሊ በጣም አስፈላጊ የሚባለው ፓርት ላይ እና ሲዝን ክፍል ላይ በከፍተኛ ሁኔታ አደጋ ውስጥ ይወድቃል። ያንን ዘንዶ መመልከታችን ለበርካቶች ይሄ ደጋግመ በቃ የራሱን ፊልሙን የአርሰናልን ፊልም ደግመ እንደገና የመመልከት ያህል እንዲሰማን ያደርገውናል። በማንቸስተር ሲቲ ጨዋታ ላይ ቅድም ስታነሳው እንደነበረው ለመፋለም የመጣ ቡድን ነው። በመጀመሪያዎቹ 23 ደቂቃዎች ብቻ 41 ጊዜ ሲቲን ፕረስ አድርጎ ተጫውቷል። 41 ጊዜ ጎሏ የተገኘችው እንኳን ለምሳሌ 43 ሰከንድ የቆየችው ኢታር ላይ የሪያን ቸርኪ ጎል 43 ሰከንድ አካባቢ ብቻ ነው እንዲደሰቱ ያደረገው። 15ኛው ደቂቃ ላይ እነሱ አገቡ። 17ኛው ደቂቃ ላይ አርሰናል ጎል አስቆጥሯል። 16 ከምናምን እነሱ ጎል አግብተዋል። የመጀመሪያው 20 ደቂቃ ላይ ብቻ አርሰናል ብሬቭ ነበር፣ ፕሬስ ያደርጉ ነበር። የማንቸስተር ሲቲ ወሳኝ ተጫዋቾች ኳስ ፈጽሞ እንዳይነኩ በተለይ ሲልቫ፣ ሮድሪጎ ኳስ እንዳያደራጁ ከፍተኛ ፕሬሲንግ ነበር። ዶናሩማ በችግር ወደፊት ኳሶቹን ይሰጣል። የአርሰናል ሃይ ፕሬሲንግ በጣም ኢፌክቲቭ ነበር። በጀግንነት ወጥቶ ነው የተጫወተው። ሙከራዎች ነበሩት። 2 ቋሚ መለሳቸው። ሃቫርስ ከዶናሩማ ጋር እኔ ያችን ኳስ ደጋግመን ወደፊት የምናያት ይመስለኛል። በተለይ አርሰናል ዋንጫውን የሚያጣ ከሆነ ከዶናሩማ ጋር ያንን በሚያክል ሳጥን ውስጥ የግብ ሳጥን ውስጥ ከጥቂት ሜትሮች ርቀት ብቻን ተገናኝተ ያችን ኳስ መጨረሻ ላይ በሄዲንግ የወጣችው ኳስ ለአርሰናሎች ጸጸት የምትሆን ይመስለኛል። የሲቲን አፍኖ ተጫውቷል። ዋና ኮከቦቹ እንዳይታዩ አድርጓል። የመጀመሪያው አጋማሽ ላይ የራሱ ደግሞ ኳስ ሲያገኝ እንቀሳቀስ ነበር። ከራሱ ከአርሰናል ሀፍ ደጋግሞ አርሰናል ከራሱ ሀፍ መውጣት ይከብደው ነበር። በአንጻሩ ኢታር ላይ በተቃራኒ ቡድን ደጋፊ ፊት ጥሩ በሚጫወተው ማንቸስተር ሲቲ በጥሩ ሁኔታ ይሸጋገር ነበር። ሙከራዎችን ያደርጉ ነበር። ጎል ተቆጥሮበት ሪስፖንድ አድርጓል። ብዙ ነገሮች ነበሩት። ግን ያ ጨዋታ የአርሰናል ያው እድሎችም ጭምር እንዳሉት ሆነ ኤፍሬም ቀጥተኛ በሲቲ መሸነፍ አይሆንም የምትለው ነገር አይደለም። ሊሆን ይችላል። ጥሩ ቡድን ነው፣ ለዋንጫ የሚጫወት ቡድን ነው። የበለጠ እንደተጸጸት የሚያደርግህ አርሰናል በመራባቸውና ባሸነፈባቸው ጨዋታዎች ሁሉ ወደፊት ሄዶ የመጫወት ጉድለት እንደነበረበት በተደጋጋሚ ይነገር ነበር። በፍርሃት አፈግፍጎ የጣላቸው በርካታ ነጥቦችን ተመልሰ በተለይ ደካማ ከሆኑ ቡድኖች ጋር ኖቲንግሃም፣ ወልቭስ ኢቭን በጣም ደካማ ሆኖ የፈርስት ሃፍ አንፊልድ ላይ ማነው ኤምሬትስ ላይ ከተጫወተው ሊቨርፑል በጣም በርካታ ክለቦችን ወደ ኋላ መጥተህ እንድታስታውስ ያደርጋል። ከዊኒንግ ፖዚሽን የጣላቸው ነጥቦች አስቶን ቪላ ላይ የተሸነፈበትን እና ይሄ ቅድም ካስቀመጥከው የሚያስማማኝ በሂሳብ ስሌት ደረጃ ስትመለከተው ሁለቱም ቡድኖች ቢያሸንፉ እኩል ነጥብ ይዘው ነው የሚያጠናቀቁት። መጨረሻ ላይ ጎል የሚያስቆጥረው ቡድን ይሆናል ሻምፒዮን የሚሆነው። ግን ከዛ በፊት ባሉት መርሃ ግብሮች ማንቸስተር ሲቲም አርሰናልም ነጥብ ሊጥሉ የሚችሉበት እድል ሰፊ ነው። ጠንካራ ጨዋታዎች አሉት። ለምሳሌ ሲቲ ከበርንሞዝ ጋር አዌይ ጨዋታ አለው፣ ከብሬንትፎርድ ጋር አዌይ ጨዋታ አለው፣ አስቶን ቪላ የመጨረሻ ጨዋታ አለው። በጣም ጥሩ የሆነ መጥቷል የኡናይ ኤምሬ ቡድን። እነዚህ ሁሉ እያሉት ግን የሞመንተሙ ተቀይሯል ወደ ማንቸስተር ሲቲ የሻምፒዮንነት ግምቶች በአንዴ 260 ቀን በላይ በመራው ሊግ ላይ በአንድ ጨዋታ
በሁለት ሳምንታት ውስጥ በተከሰቱ ድካሞች ሁሉም ነገር ወደ ሲቲ እንዲዞር ሆኗልና ለመድፈኞቹ የማይረሳ የሽንፈት ቀን ነበር። ከረፈደብህ የቀረህ ነገር እንግዲህ መርሃ ግብሩ ላይ ሲቲ ስንት ያገባል ተስፋ ማድረግ ተስፋ ታረጋለህ፣ ከባባድ ጌም አለው ብለህ ትጽናናለህ። ሁሉን ነገር አበቃ እጅ ላይ የነበረውን ወርቃማ ድሉላ ገደል ከተህኩ ነው። አዲንግ ማሽን ይዘህ ትቀመጣለህ። ስንት አገባ ስንት ነጥብ ምናምን ትቀንሳለህ። በፍርሃት ረህደህ ልክ እንዳሰልጣኙ የደጋፊም ፍርሃት በረመራድ አንዱ ማሳያ ነው። ቡርኑ ነው እኮ ያጋባበት። አርሰናል እጁ ላይ የነበረው ዋንጫ ነው። እውነተኛው ሻምፒዮንነት መልክ ነበረው። የትም አልነበረም አርሰናልን የመሰለ። ግን በወሳኙ ሰዓት ላይም በመሽኮርመም አርሰናልን የመሰለ የትም የለም ምድር ላይ። መጨረስ ካልቻልክ ሻምፒዮን አትሆንም። ከክሩ ፊት ሩጠህ ከቆምክ ሻምፒዮን አትሆንም። ያውም በጣም ፐርፌክቱ ጋርዲዮላ። አሁን አርሰናል ከኒውካስል፣ ፉልሃም፣ ዌስትሃም፣ በርንሌይ እና ፓላስ ይቀረዋል። ሲቲ የበርንሌይ ቀሪ ጨዋታ አለ። የሊጉ አናት ላይ ይቀመጣል ተብሎ የሚታመንበት ነው። ወራጅ ቀጠና ነው በርንሌይ። ኤቨርተን፣ ብሬንትፎርድ፣ በርንማውዝ፣ ፓላስ፣ አስቶን ቪላ አለ። አስቶን ቪላ እንደ 2012 እኮ ቅድም እንደሰማ ነው ፕሮግራም ማለት ነው። የየርገን ክሎፕ በጣም ፐርፌክት ሊቨርፑል 90 ነጥብ የሚያመጣ ከ90 በላይ የሚያመጣ ይዞ እስከ መጨረሻ የሚተናነቅ እንኳን ጋርዲዮላ ድራማውን ለመንጠቅ ምንም የማይሳነው አሰልጣኝ ነው። አይታወቅም፣ አላየንም እስካሁን ድረስ። እዚህ ሰዓት ላይ ቦትሊንጉ የጋርዲዮላ አይደለም። ይሄ ጸጋ በረከት የአርቴታ ነው። ምርቃት ነው እኮ የመሰለው። እደግልኝ እንደሚባለው በዚህ ሰዓት በቃ ወደ ኋላ እንደገና የሚመለስ ይሄ ሜንታሊቲ ብሊፍ እስካልተቀረፈ ድረስ ከአርቴታ ጋር አርሰናል ዋንጫ ይበላል ሌላ ጥያቄ ነው። አሁን በሲቲ ላይ አላለቀም። አላለቀም፣ ግን ዋንጫው አሁን ከመድፉ በላይ በሲቲ እጅ ነው። እውነት ነው። በቀሪው ሲዝን ታላቁ ጥያቄ ሊሆን የሚችለው ፍቅር ሲቲ እንደ አርሰናል ወሳኙ ሰዓት ላይ ከአንዴም ሁለት ጊዜ ጫፍ ደርሶ እንደ ልማዱ ያድጠዋል ወይ የሚለው ነው። አይ ዶንት ቲንክ። አርሰናል ደግሞ ሌላው ጥያቄ ሲቲ እንኳን ቢያድጠው ወይ ደግሞ ሲቲ ቢንሸራተት ጋርዲዮላ በዚህ ሰዓት ይህ እድል እንኳን ቢመጣ አርሰናል እድሉን የሚጠቀም ቡድን ነው። ሜንታሊቲው አለው፣ ፖቴንሻሉ አለውስ። ሰከንድ አፍ ዙቢሜንዲ ራይስ ላየ ከአርቴታ በጣም ወግ አጥባቂነት ጋር ኖርጋርድን አጅቦ ይመጣል፣ ያስቀምጠዋል ቤንች ላይ፣ ወንበር አሙቆ ይመለሳል። መቼ ነው የሚያሰልፈው? የሊጉ ልምድ ያለው ከብሬንትፎርድ የመጣ ስንቴ ተነስቷል ይህ ሀሳብ። ዙቢሜንዲ እግሩ በቃ መንቀሳቀስ አቅቶት፣ ራይስ ኳስ መንጠቅ አቅቶት፣ ኦሬሊ እንደዛ ፍሪስታይል አስመስሎት፣ በርናንዶ ሲልቫ እንደ ልብ ይሄ ያልተዘመረለት ፖርቹጋላዊ ፍቅር ጋርዲዮላ ከዴቪድ ሲልቫ ከጉንዱጋንና KDB ከኬቨን ዴብሬኔ በኋላ ያገኘው ሌላው ታማኝ አገልጋዩ ነው። አንድ ኳስ አይተሃል ያዳነው? አዎ፣ አርሰናል በካውንተር ሲመጣ የሃቨርስ ብታመልጣቸው እንኳን ፋውል ይሰሩብሃል። ሮድሪ ያንን ያደርጋል፣ በርናንዶ ሲልቫ ያንን ያደርጋል። አንዳንዴ ሴንተራፍ ሊብሮ ይመስላል፣ አንዳንዴ የመሃል ሜዳ ኦርኬስትራ መሪ ሊደር ነበረ። በጣም ከፍ ካለ የአእምሮ ጥንካሬ ጋር በርናንዶ ሲልቫ የቴክኒካል ኳሊቲው 100% ነው፣ ከዛም በላይ። አርሰናል ሚድፊልድ ላይ ያልነበረም ያ ዋሪየርነት የለም። ምኞት ግን ነበረ። በቃ ፈርስት ሃፍ በጣም ፕሬስ ማድረግ። ምክንያቱም አርቴታ አመቱ ሙሉ ያላደርገውን የጨዋታ ስታይል አሳየ። እሳት ለብሶ ገብቷል። ሪያክት አረገ፣ ጎል አገኘ። የክሎፕ ፕሬሲንግን በጣም የሚያቀነቅን አይነት ቡድን መሰለ። አመቱ ሙሉ ያንን እንደነ በርንማውዝ አይነትና ወደ ኋላ መለስ ብለ አርሰናል የጣላቸው ጨዋታዎች ላይ ቢተገብረው አርሰናል እዚህም አይደርስም ነበር። ምክንያቱም አንድ ሻምፒዮን ቡድን ዋንጫ ለማንሳት በቡድን መዋቅር አንስቶ በፕሮሰስ ያለፈ ሆኖ ከጠንካራ የዲፌንስ መዋቅሩ አንስቶ ጸንቶ በሄደበት የድል አሸናፊነት መንገዱን ያገኘው ከቆመ ኳስ በሎው ብሎክ የሚጫወት ቁማር በጣም በሚያስፈልገው ጨዋታ ላይ አልቆመረም። ቁማር በማያስፈልጋቸው ጨዋታ ላይ ታክቲካል ቀመርና ቁማር በሚያስፈልጋቸው ጨዋታዎች ላይ ደግሞ ፈዞ የሊጉ መሪ ሳይመስል ልክ የበርንማውዙ ጨዋታ ኤምሬትስ ላይ ከነ ደጋፊውን ጭምር አደንዝዞ ሞቲቬሽኑ ዜሮ ገብቶ ታይቷል። ይህንን እድል ጋርዲዮላ ተጠቅሟል። እኔ
የአርሰናል የአርቴታ ቢሊፍ ሜንታሊቲ ቡድኑ ላይ ከዋንጫ ፊት ያለው ሃንጎቨርን ለመቅረፍ አለመቻሉን ጋርዲዮላ በአግባቡ ተጠቅሞ አሁን ፍሮንት የሚመጣበትን እድል አግኝቷል። በዛ ላይ ማይንድ ጌሙን ግራቀኝ ይለዋል፣ ያውቀዋል። በቃ ፓስወርዱን ፍቅር። ከዚህ አንፃር ለኔ አላለቀም፣ ግን አሁን ካፒቴኑ ሲቲ ነው። የሚያስማማ ነው። በተለይ የኮንሲስተንሲ አሁን ሻምፒዮን ቡድኖች ብዙ ጊዜ በወጥነት ነጥብ የሚጥሉ ሳይሆን በወጥነት የሚያሸንፉ ናቸው። አንዳንዴ ተጋጣሚያቸው ምንም አይነት ፈተና ይዞባቸው ቢመጣ እንኳ አሁን አርሰናል ወደ ኢታድ ያለውን ነገር ሁሉ አሰላለፍ ቀይሮ ጭምር አጫወት ቀይሮ ያለውን ነገር ለመውሰድ ጥሮ ሙከራዎችን አድርጎ ጫና ፈጥሮን የተጫወተው አርሰናል እንደዚህ አይነት ተጋጣሚ እንኳን ያለብህ በወጥነት ማሸነፍ ነው የሻምፒዮንነት ባህሪ። በወጥነት ነጥብ ከጣልክ ከአራት ጨዋታ 4 እየጣልክ መጨረሻ ላይ ሻምፒዮን የምትሆንበት ማርጂን ማግኘት በጣም ከባድ ይሆናል። የመጨረሻዎቹን ጊዜያት ኤፕሪል ከገባ በኋላ ማንቸስተር ሲቲ አልተሸነፈም። ባለፉት 10 ጨዋታዎች ማንቸስተር ሲቲ የተሸነፈበትን ጨዋታ አስታውሰኝ ኤፍሬም። በቅርቡ ከኤፕሪል ከገባ ቼልሲ፣ ሊቨርፑልን፣ አርሰናልን 2 ጊዜ ኤፍኤ ካፕ ላይ ተጋጣሚዎቹን ሁሉ ያሸነፈ ኮንሲስተንት ፀሐይ ዋጋ ነው የሚነሳው እንዳለ በጣም ኮንሲስተንት ቡድን ሆኗል። በአንጻሩ አርሰናል ያሸነፈባቸውን ጨዋታዎች ለማስታወስ በዚህ በኤፕሪል ወር 1 ጨዋታ ነው ያሸነፈው። ሁለተኛው እንግዲህ ወሳኙ ፔሬድ ላይ ስትገባ ለምሳሌ በርንሞዙ ሽንፈት ያቅም እንዳልሆነ በዚህ ትረዳለህ። ገባ ሜዳ ላይ ነው። በርንሞዝ ጥሩ ቡድን ነው፣ ምንም ጥርጥር የለውም። ማንቸስተር ሲቲንም ነጥብ አስጥሏል። ከዚህ በመጀመሪያ ጨዋታ ብዙ ቡድኖችን የፈተነ ቡድን ነው በርንሞዝ። ያለፉት 12 ጨዋታዎች ላይ ሽንፈት ያላየ ቡድን ነው፣ ምንም ጥርጥር የለውም። ግን ከማንቸስተር ሲቲ አስቀድመ እንዲህ አይነት መፋለም ብታሳይ ኖሮ ኢሞሽናሊ ታክቲካሊ እንደዚህ አይነት ጨዋታ ብታሳይ ኖሮ የኢታዱ ጨዋታ ቀላል ይሆን ነበር፣ የበለጠ ቀላል ይሆን ነበር። ተፋልመህ ስትወጣ ለቀጣዩ ጨዋታ ነጥብህንም ጠብቀህ ተስፋም ሰንቀህ እንድትወጣ ያደርግ ነበር። እና የሻምፒዮንነት ባህሪዎች ብዙ ጊዜ ፓኒክ አለማድረግ። አሁን ያቺ ጽሁፍ ቀላል ጽሁፍ አይደለችም። ፓኒክ ኦን ዘ ስትሪትስ ኦፍ ለንደን። ሌላው እኔ አርሰናል ውስጥ አሁንም በሲቲ ውስጥ ተመልከት ቢግ ሞመንት ተጫዋቾች ሁሌም ቅድም ያንተን ፕሮግራም ሰማ ጉንዶጋን ታስታውሳለህ፣ አኩዌሮን ታስታውሳለህ፣ ኬዲቢን ኢቨን ካፕቴኑ ኮምፓኒን የኮምፓኒ ጎል ታስታውሳለህ። እዛ ወሳኝ ጨዋታ ፈርናንዲኒዮ ዴቪድ ሲልቫ ቼርኪን ውሰደው። አሁን በዚህ ሰዓት ላይ ሪያን ቼርኪን እንደገና በዚህ በግራ መስመር ላይ የሚጫወተው ልጅ ኒኮ ኦሬሊ የዘንድሮ ክስተት ነው ከዶኩ ማስጨነቃ ፕላስ በዚህ ወሳኝ ጨዋታ ላይ ሃላንድን የት እንዳገኘው ተመልከተ። አንድ ኳስ አንድ ሞመንት ራይት ታይም ትክክለኛው ሰዓት ላይ ይጨርስላል። እንዲህ አይነት ተጫዋቾች አርሰናል ያንሱታል። አልሰራባቸውም እንጂ አሉ ተጫዋቾቹ። ግን እንዲህ አይነት ተጫዋቾች በአርሰናል በተደጋጋሚ ጨዋታዎች ላይ ታጣቸዋለህ። ሌላ የታክቲክ ጉዳይ ማለት ነው። ቅድም እንዳልከው አሁን ጫና ስለመጣ ብዙ ተመራምረህ ነው ይሄንን ያገኘው። ይሄ አጫወት ለምሳሌ በርግጥ ጉዳትም አንዳንዴ እንደዚህ አይነት ላይናፖች እንዳትጠቀም ሊያደርግ ይችላል። አለው ሪሶርስ ፍቅር ግን ሌሎች አማራጮችን ተጠቅመው አሁን ሁለተኛው ጎል ሲቆጠር ለኔ አርሰናል ኳሱን ዶናሩማ ለኒኮ ሬሊ ሰጠው በእጅ አይተህ ከሆነ ማርቲኔሊ እዛው ላይ ነው የተቆረጠው። በቃ ሮጦም እንዳይደርስ ሆኖ እዛው ላይ ተቆረጠ። የማርቲኔሊ ፖዚሽን ስህተት መቼም ይቅር የማይባል ስህተት ነው። ራሱ ኦዴጋርድ ራሱ እጁን አንስቶ በተስፋ መቁረጥ ማርቲኔሊን እየተመለከተ ነበር። ያ ኳስ ከግብ ጠባቂው ዶናሩማ ከማንቸስተር ሲቲ የግብ ክልል ተነስቶ ሲሄድ እና ሙስኩዌራ ያለበት ቦታ ላይ የተጫወተበት ቦታ ላይ እስኪደርስ ዙቢሜንዲ መድረስ አልቻለም። መሀል ሜዳ ያለው ወደዚህ ወደ ቀኝ የሚወጣው ተጫዋች እሱም ስለነበር ዙቢሜንዲ ከቨር ማድረግ አልቻለም። አንድ ተጫዋች ኳሱን ወስዶ ዶርጉ ላይ ያደረሰው ሴንተር ተደረገ፣ ሃላንድ አስቆጠረ። በቀጥታ የአርሰናል ፕሬሲንግ ግን ያልፉበት የነበረው ታክቲክ ኤፍሬም በሙሉ ዛ 3 እና 4 ተጫዋቾቹ ነው
የማይሆን ቦታ ላይ ፕረስ ሲያደርጉ በአንድ ኳስ መሀል ሜዳ ኳሱ ይደርሳል በእጅ ስርጭት። ሁለተኛው ጎል የተቆጠረበት መንገድ ደጋግመው ሲመለከቱት የአርሰናል ደጋፊዎች የሚጸጸቱበት ይመስለኛል። ቅድም እንዳልከው ለምሳሌ እኔ 47 ትናንት 48ኛ ጨዋታውን ተጫውቷል ማርቲን ዙቢሜንዲ። ፕሮቴክት የሚያደርገው ወሳኙ ቦታ ላይ የሚሰለፈው ተጫዋች ነው። ፕሪሚየር ሊጉን የሚያውቅ ብሬንትፎርድ የተጫወተ ኃይሉ ያልተነካ 59 ደቂቃ አካባቢ ብቻ በፕሪሚየር ሊጉ የተጫወተ አልፎ አልፎ ገብቶ ጥሩ ነገር የተንቀሳቀሰ ተጫዋች አለ። ኖርጋርድ ሊሞክሩ አልፈለገም። በአንጻሩ ጓርዲዮላ ተጫዋቾችን ሮቴት የሚያደርግበትን መንገድ ደግሞ ተመልከተው። ሲቲ ፍሬሽ ሆኗል። በርናንዶ ሲልቫ በዚህ ልክ ይጫወታል አመቱን ሙሉ እና ይሄ ስኳድ አጠቃቀም ጭምር እኔ የተጋለጠበት ወር ይመስለኛል ያርሰናል። ከዛ ውጪ ልምድ፣ እምነት በራስ አርሰናል እኔ መቼ ፍቅር መቼ ልምድ ምልህ የማንቸስተር ሲቲ አሁን ለምሳሌ እኔ ለአርቴታ ምንም ኤክስኪውዝ የለውም ልልፈልግ ልምድ ምልህ የማንቸስተር ሲቲ ተጫዋቾች አሁን እኔ በርናንዶ ሲልቫ ኮንትሪቢዩሽን ቅድም አንዱ የመለሳትን ኳስ ስታነሳ ነበር። ከዛ በላይ ሁሉ ሜዳዎች ላይ ነው የሚጫወተው። ጌሙን እንዴት እንደሚያነብ ክፍተት ባለበት ቦታ ላይ እንዴት እንደሚደርስ። አሁን የማንቸስተር ሲቲ አብዛኞቹ ተጫዋቾች ዋንጫ ያነሱ ተጫዋቾች አይደሉም አይደል? ብዙዎቹ ሄደዋል። አዲስ ተጫዋቾች በብዛት መጥተዋል። ይሄ ቡድን ግን በኤክስፒሪየንስ ማለት በጨዋታ ብልጫ በእምነት ከአርሰናል ተጫዋቾች የተሻለ ሆኖ ተመልክተናል። የጓርዲዮላን ትተህ ማለት ነው። ጓርዲዮላ የሚሰጠውን ኮንትሪቢዩሽን ትተህና እኔ እድሎቹን ተጠቅመዋል። መምጣት አንተ ከጣልክላቸው እነሱ ይጠቀሙታል። ያንን አድርገውታል። ቀጣይ አርሰናል መልሶ ያገኘዋል ወይስ አያገኘውም የሚለው ወደፊት የሚታይ ይሆናል። አሁን የአርሰናል ደጋፊዎች ፍቅር ከሚያጽናኑ ዘገባዎችም መውጣት አለባቸው። ልክ አሁን እኔ እናንተ በምናወራው ልክ ነው መሆን ያለበት። የሚያጽናኑ ዘገባዎች አሁን የአርሰናል ከፍታን አይገልጸውም። ማድረግ መሆን ዋንጫ አሸንፎ ማሳየት ነው። ከጨዋታ ስታይል ቅያሬ ጋር በተያዘ አርቴታ አመቱ ሙሉ በሊጉ ያላደረገው ነገር ፈርስት ሃፍ ሞክሯል። ቡድኑ እንደሚጫወት መጫወት እንደሚችል አጫወቱ ከተፈጠረ ተጫዋቾቹ እንዳሉ ታይቷል። አሰልጣኙ ተጋለጠ ማለት ነው። ይሄንን ግራቀይ ባለው ጫና ነው ተግባራዊ ያደረገው። አልቲሜት ጎሉ ማሸነፍ ወይ ድሮው ነበር፣ በሁለቱም አልተሳካም። ስለዚህ በፍርዱ ቀን ራሱ ላይ ፈርዶ ወጥቷል። አመቱ ሙሉ የሄደበት ደግሞ ስትመለከት አርሰናል ከመጀመሪያዎቹ 49 ጨዋታዎች በሁሉም መድረኮች 3 ብቻ ነበር የተሸነፈው። ነሐሴ ጀምሮ በሁሉም መድረኮች ካከናወናቸው 49 ጨዋታዎች 3 ብቻ የተሸነፈው። ባለፉት 6 ጨዋታዎች ግን 4 ተሸንፏል። አሁን አርሰናል 55 ጨዋታዎች አድርጓል፣ 7 ተሸንፏል አጠቃላይ በሲዝኑ። በጣም የሚገርመው ከመጀመሪያዎቹ 49 ጨዋታዎች 3 የተሸነፈ ቡድን ፋይናል ላፕ ላይ ሲደወል ወደ ኋላ የሚሮጥ ሯጭ አይተህ ታውቃለህ እንዴ? ወይ የዞረ ሰላም የሚል እንዴት ናችሁ ደህና ናችሁ የሚሉ የወርቁ ፋይናል ከክሩ ፊት አለ እንዴ? አርቴታ ነው። አርሰናል ነው። ከ55 ጨዋታዎች 7 የተሸነፈ፣ ከመጀመሪያዎቹ 48 ጨዋታዎች 3 ብቻ 49 ጨዋታዎች 3 ብቻ የተሸነፈ፣ 49 ላይ 6 ሲጀምር 55 ካለፉ 6 ጨዋታዎች 4 የተሸነፈው አርሰናል ነው። ይህን በስነ ስርዓት የሚጠቀመው ደግሞ ከጀርባ የሚተነፍሰው ጋርዲዮላ የተባለ ማስተር ነው። በርናንዶ ሲልቫ ማይንድ ጌሙ ላይ ምን አለ? ሜዳው ላይ ብቻ መሰለ እንዴ እንዳለቀ። በቀሪው ሲዝን እኛ 6 ጌም አለን፣ አንድ ቀሪ ከበርንሌ፣ አርሰናል 5 አለው። አንድ ግን እርግጠኛው የምነግራችሁ ነገር ሁለታችንም አለ እኛም አርሰናል ሁሉንም ጨዋታዎች አናሸንፍም። ይሄኮ ከፍተኛ ማይንድ ጌሙ ነው እኮ። በቃ አርሰናል ሁሉንም ጨዋታዎች እኛ ራሱ ብንሸነፍ አርሰናል ፐርፌክት 100% የማሸነፉ ኢኒንግ ሬት አሳይቶ አያጠናቅቅም ነው ባጭሩ። አንድ ከዛ ውጭ ፍቅር አርሰናል ምን ቀረው ካልከኝ ለኔ የሚሆነውን ማየት። አንዱ እሱ ነው። ሁለተኛው እንግዲህ ከጨዋታው በፊት ከማንቸስተር ሲቲ ጨዋታ በፊት የነበረው እድል አርሰናል ነው። የሻምፒዮንነት እድሉ አርሰናል ነበር።
ለኔ ከጨዋታው በኋላ ማንቸስተር ሲቲ አድቫንቴጁን ወስዶታል። ምንም ጥርጥር የለውም። ሮብ ሁለት የፕሪሚየር ሊጉ መሪ የመሆን እድላቸው በጣም ሰፊ ነው። በርንሊን አንደኛ ታሪክ አለው ጓርዲዮላ እንዲህ አይነት ጨዋታዎችን አሽትቶ አይመለስም። ብዙ ወደ ኋላ የሚያፈስ ድራማውን እኮ ይነጥቃል በየትኛው ሞመንት። ፕሩቨን ሲሪያል ዊነሮች ናቸው። ከሊቨርፑል ከጠንካራው ሊቨርፑል ከአርሰናል ፈልቅቀው በመውሰድ የሚታወቁ ናቸው። እነሱ ጥለው አያውቁም። እንደውም ፈልቅቀው በማሸነፍ የሚታወቁ ናቸው። አንድ ሁለተኛው እንግዲህ አሁን አርሰናል እንኳን ቀሪዎቹን ጨዋታዎች ተነሳስቶ ያሸንፋል ብትል ማንቸስተር ሲቲ ያሸንፋል ብትል የተሻለ አታኪንግ ቡድን ማን ነው ብለህ ስታነሳ ማንቸስተር ሲቲ ነው ጎል የሚያገቡ ተጫዋቾች አሉት። እስካሁንም ባለው ብዙ ጎል ያስቆጠረው ሲቲ ነው። ብዙ ዲፈረንስ አይኖር እንጂ 65 63 ብዙ ጎል ያስቆጠረው ቡድን አንድ ጨዋታ ከየት ነው የመጣው? አንድ ጨዋታ እየቀረው ሲቲ ከሚድ ሲዝን ጀምሮ ከየት ነው የመጣው? 12 ነጥብ ጋፕ በላይ ነበራቸው። ኤግዛክትሊ አንድ ጨዋታ እየቀረው ራሱ ብዙ ጎል ያስቆጠረው ቡድን እሱ ነው። ስለዚህ አሁን አርሰናል አንድ የራስን ጨዋታ ማሸነፍ ብቻ ሳይሆን ብዙ ጎል ማግባት፣ እስካሁን ያላገባቸው ጎሎች እንዲመጡ ይጠበቃል። እንደ ልብ ያላስቆጠርካቸው ጎሎች በብዛት እንድታስቆጥር ኤክስፔክት ይደረግብሃል። በወረቀት ደረጃ ካየ ነው የማይካደው ነገር ቀላል ፊክስቸር ያለው አርሰናል ነው ኤፍሬም። በወረቀት ደረጃ ኒውካስል፣ ፉላም፣ ዌስትሃም፣ ክሪስታል ፓላስ እና ኒውካስል፣ ፉላም እና አስቶን ቪላ ለአርሰናል ኒውካስል፣ ፉላም፣ ዌስትሃም፣ በርንሌ፣ ፓላስ በርንሌ ለማንቸስተር ሲቲ ስትመጣ በርንሌ፣ ኤቨርተን፣ ብሬንትፎርድ፣ በርንማውዝ፣ ኤቨርተን፣ ብሬንትፎርድ፣ በርንማውዝ፣ ፓላስ፣ አስቶን ቪላ እና ፓላስ። ይሄን ስታይ በወረቀት ላይ ተጋጣሚዎችን ስታስቀምጥ አርሰናል ቀለል ያለ ተጋጣሚ ያለው ልንወጣ ስለሆነ እናጽናና ብለ ነው አይደለም ለዚህ ፍልኩት ጉዳይ። እሺ ግን ይሄ መልስ አይሆንም። ሁሉንም ኦፖርቹኒቲዎች ሁሉንም ካርዶች እየጣለን የመጣው ጓርዲዮላ ለድል ብዙ ካርዶች ነው የነበሩት። አንዱን ሲጥል ይሄ ይቀረዋል ሲባል፣ አንዱን ሲጥል ይሄ ይቀረዋል ሲባል፣ አንዱን እንደገና ሲጥል አሁንም ያለው ሲባል ኢቭን የማንቸስተር ሲቲን ካርድ የማንቸስተር ሲቲን አሸንፎ ዋንጫውን የማንሳት እድሉን ጥሎ እንኳን ኢፍ የሚባል ነገር አለው ኤፍሬም። እንደዚህ እንኳን የሚባል እድል ቀርቶታል። ግን ይሄ ማን ላይ ዲፔንድ የሚያደርግ ነው? ማንቸስተር ሲቲ ነጥብ ይጥላል ወይስ አይጥልም የሚለው ላይ ዲፔንድ የሚያደርግ ነው። ከዚህ በፊት በነበሩት ነገሮች የምንመለከት ከሆነ ሲቲ ይህንን የማደግ ታሪክ የለውም። ሲቲ አንዴ ከመራ በኋላ ወደ ኋላ የመንሸራተት ነገር የለውም። ሁልጊዜ ፔፕ ጓርዲዮላ ስለ ማንቸስተር ሲቲ ብቻ አይደለም የምናስበው። ባየር ሚኒክ ባርሰሎና ያለውን ፕሮፋይሉን ስናየው ምርጥ ቡድኑ የሚመጣው የአሸናፊነት ሲዝኑ የሚመጣው እዚህ ወቅት ላይ ነው። ስለዚህ ለአርሰናል ደጋፊዎች ትልቁ ነገር አሁን ቡድናቸው ያሳየውን ሞመንተም እየቀጠለ እስከ መጨረሻው መጓዝ ማየት። ቅድም ያልከው ቡድኑ ጥሩ ተጫውቷል። በሲቲ ሜዳ ላይ ጎል ማግባት እንደሚችል አሳይቷል። የተሻለ መጫወት እንደሚችል አሳይቷል። ፊክስቸሩ ያግዘዋል። ቀለል ያሉት ተጋጣሚዎች ናቸው። እነሱ ላይ ብዙ ጎሎችን ማስቆጠርና የሲቲን መከተል ነው ሊኖር የሚችለው እጣ ፈንታ። ማንቸስተር ሲቲስ ማሸነፍ የት ነበርን? አንዳንዴ በህይወት ይውል የት ነበርን ትላላ። አሁን ደግሞ የት አለን? ሰው እንግዲህ በውጣ ውረዱ ወደ ስኬት ይመጣል አይደል? ፈተና ወድቆ መነሳት ምኑን ችሎ ሪከቨር እያደረገ በዛው ተንሸራቶ የሚቀርም አለ። ወደ ከፍታ ትመጣል። አርሰናል የት ነበርኩ ሲል በሲዝኑ የት ነበር አርሰናል? ምን ያህል እድል ነበረኝ በእጁ? ምን ያህል እድሎችን አምክኛለሁ? አዘኢንድ ራሱ በመርፌ ቀዳዳ ውስጥ የነበረው እድል በዱ ኦርዳይ የሁዱ ጨዋታ ላይ የነበረው ቻንስ፣ ጌም ፕላኑ፣ ቅያሬዎቹ፣ ዮከሬስን 84 ደቂቃ አስተኝቶ ያስገባበት ሞመንት ለአጨዋወቱ እኮ ዝግጁ አልነበረም። ግራም ቀይ ነፈሰ የነበረውን ጫና ተከትሎ አመቱን ሙሉ በሊጉ ያላደረገውን በሎ ብሎክ አጥሮ አፈግፍጎ በአግባቡ እየተከላከለ የሚጫወት ማጋሌሽና ሳሊባ እኮ ሲንከራተቱ ነው ያመሹት። በዛ የኢታር ጨዋታ ተጋለጡ እኮ። በዛ ላይ እውነተኛ ራይት ባክ የለውም ቲሙ። ማስኬራ ያ ቦታ ላይ ቲምበር ከወጣ በኋላ ሌፍት ባኩ ላይ እንደዚሁ የካላፊዮር አይነት ሚናና ግልጋሎት ይናፈቃል። ሲከላከል ጎበዝ ነው። በገገማውም በምኑም ሲከላከል ጎበዝ ነው።
ኳሱን እስቲ ግን ትራንዚሽን ላይ ይግባ የለም ፈጣሪ ከተልህ እኮ ነው እውነቴን እኮ ነው የምልህ ከላቲን አሜሪካ አይመስለኝም አንዳንዴ የቴክኒካል ነገሩ ያውታ ላይ ምን አይነት ዊንጎች እና ያየ ነው ምን አይነት ይሄ ነበር የሆነ ጊዜ እና ልክ ነህ ፈጣሪ ከተልህ ነው እና ዲፌንሱ ላይ ጥሩ ነበር አንድ ዮከሬስ ለምሳሌ 20 ደቂቃ ጎል ነው አልምትፈልገው ያ ሞመንት ማርቲኔሊ ክራይት ባክ ያሻማው ኳስ ዮከሬስ ጭንቅላት ላይ ሊሆን ይችል ነበርኩ ሪል ነምበር 9 እሱ ነው እኔ ከሃርቫርስ ጥሩ አልተንቀሳቀሰም አይደለም በጣም ሲለፋ ነበር በጣም ሲተጋ ነበር በመትጋቱ ነው የዶናሩማ ኤሊነትን የተጠቀመው በጣም መንቀራፈፍን ግን ዮከሬስ ያገኛሽ ሃርቫርስ ያገኛቸው ሞመንቶች ዮከሬስ የማግኘት እድሉም ነበረው 6 ደቂቃ ሲቀር ነው የመጀመሪያው 90 ደቂቃ ናግባ ያለው ስለዚህ የተብላለ የጨዋታ ሞመንት ውህደት ምናምን ጌም ፕላን ኑሮ ሮድ ማፕ ኑሮት አይደለም ይሄንን ኢታር ላይ የተገበረው የነ ኦነሪም የሚዲያውም ግራም ቀኝ ያለው ነገር ተከትሎ መጫወት ይችላል ለአርሰናል ደጋፊዎች ተስፋ ይሄ ቡድን ሪሶርስ አለው መጫወት ይችላል እንደ ኖርጋርድ አይነት ታለንቶችን አሁንም ሜዳ ላይ ማን ነው ወንበር አሟቂ አርጎ ዘፍዝፏቸው ነው የምታየው 90 ደቂቃ ኦቨር ቤንች ይገባሉ ይወጣሉ የሉም አይጫወቱም እድል አይሰጡም ሜዳ ላይ ያሉ ተጫዋቾች መንቀሳቀስ እስኪያቅታቸው አሟጦ ተጠቅሟቸዋል ይሄን ሁላ ሞመንት ፍቅር ስትመለከት አርሰናል የሚሆነውን ያየ ማጠናቀቅ ብቻ ነው የቀረው ነገር ለማንኛውም እናጠናቅ